አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ወንድም እና እህቶቼ ዛሬ አንድ ትኩረት የሚስብ ርዕስ እንወያያለን። የአላህን ዙፋን መንቀጥቀጥ እና በተለይም ብዙዎቻችን ሰምተን ሊሆን የሚችል ሀዲስ ነው። ብዙ ጊዜ ፍቺ የአላህን ዙፋን ያናውጣል ተብሎ ይነገራል። ነገር ግን ይህ ሀዲስ በእውነቱ ትክክለኛ አይደለም። ይህንን ርዕስ በዝርዝር እንመርምር እና እውነታውን እንግለጥ። የአላህን ዙፋን መንቀጥቀጥ የሚናገሩ ብዙ ሀዲሶች እና ንግግሮች አሉ። ግን ጥያቄው ይህ እንዴት ሊሆን ይችላል? እውነት ነውን? የአላህ ዙፋን የሚናወጠው በተወሰኑ ክስተቶች ነው። ብዙ ጊዜ የምንሰማቸው ከተፈጠሩ ሀዲሶች አንዱ ፍቺ የአላህን ዙፋን ያናውጣል። ነገር ግን ይህ ሀዲስ ትክክለኛ አለመሆኑን ማወቅ አለብን። እንግዲህ ይህ የተለየ ሀዲስ እውነት ባይሆንም የአላህን ዙፋን መንቀጥቀጥ የሚናገር ትክክለኛ ዘገባ አለ። ከታላላቅ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሞት ጋር የተያያዘ ክስተት ነው። እየተነጋገርን ያለነው ትክክለኛ ዘገባ ከመዲና አንሷሮች አለቆች አንዱ እና የነቢዩ ሰለላሁ ዐለይሂ ወሰለም ታማኝ ደጋፊዎች ከሆኑት ሰዓድ ኢብኑ ሙዓዝ ጋር የተያያዘ ነው። ሰዓድ በጣም አስቸጋሪ በሆነባቸው ጊዜያት ከነቢዩ ሰለላሁ ዐለይሂ ወሰለም ጎን በመቆም ሌሎች ሲያቅማሙ ለአላህና ለመልእክተኛው የገቡትን ቃል ኪዳን ያስታውሷቸው ነበር። የሰዓድ ኢብኑ ሙዓዝ ሕይወት በእውነት አስደናቂ ነበር። እስልምናን የተቀበለው ለጥቂት ዓመታት ብቻ ቢሆንም እስላማዊ ማህበረሰብ ዘንድ ትልቅ ቦታ ያለው ሰው ሆነ። ታላቅ ተዋጊ ነበር። የአላህ ባሪያ ነበር። በእሁድ ጦርነት ውስጥ የነበረው ሚና ቀላል አይደለም። ሰዓድ ኢብኑ ሙዓዝ ከዚህ ዓለም በሞት ሲለዩ ነቢዩ ሰለላሁ ዐለይሂ ወሰለም አንድ አስደናቂ ነገር ገለጹ። በሞቱ ጊዜ የአላህ ዙፋን ተንቀጠቀጠ። አሁን ይህ ምን ማለት እንደሆነ መረዳት በጣም አስፈላጊ ነው። በስህተት እንደምናስበው የአላህ ዙፋን በፍርሃት ወይም በአሰቃቂ ሁኔታ የተናወጠ አልነበረም። ይልቁንም ዙፋኑ በደስታ ተናወጠ። የሰዓድ ነፍስ ወደ ጌታ መመለስ ደስታ። ነቢዩ ሰለላሁ ዐለይሂ ወሰለም የሰዓድ ወደ አላህ መመለስ አላህ ሱብሃነሁ ወተዓላ ባደረገው ደስታ የተናወጠ መሆኑን አስረድተዋል። ኢማም ሐሰን አልበስሪ የተባሉት ታላቅ ምሁርም በዚህ ላይ አስተያየታቸውን ሲሰጡ መንቀጥቀጡ በፍርሃት ሳይሆን በአላህ የሰዓድ ነፍስ በመቀበል ካለው ታላቅ የደስታ የመነጨ መሆኑን አስረድተዋል። የኡሁድ ተራራ ነቢዩ ሰለላሁ ዐለይሂ ወሰለም ከአቡበክር ዑመር እና ኡስማን ጋር በቆሙበት ጊዜ እንደተናወጡ ሁሉ የአራህማን ዙፋን ከደስታ የተናወጠ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ተራራው ይወደናል እኛም እንወደዋለን ብለዋል። በበላያቸው ላይ ያሉትን ሰዎች ታላቅነት በመገንዘብ ተንቀጠቀጠ። በከንደቅ ጦርነት ባጋጠመው ቁስል የሞተው ሰዓድ ኢብኑ ሙዓዝ ሸሂድ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም የሰማዕታት ነፍሳት የሚኖሩት በአረንጓዴ አዕዋፍ ላይ እንደሆነ ነግረውናል። የጎጆአቸውን በአላህ ዙፋን ስር በተሰቀሉ ጎጆዎች ውስጥ ነው። እነዚህ ነፍሶቻቸው በአርሹ ስር ያደሩት በእነዚህ ውብ ጎጆዎች ውስጥ አላህ ዘንድ ልዩ ቦታ ያገኛሉ። በፈለጉ ጊዜ ጎጆአቸውን ትተው የጀነት ፍሬዎችን የተዝናኑ በፈለጉ ጊዜ ይመለሳሉ። በዙሪያው ከሚበሩ ወፎች ጋር የሚያምሩ እና የሚያበሩ መብራቶች እይታዎች። እንግዲህ የሰዓድ ነፍስ ከነዚህ ጎጆዎች አንዱን ስትይዝ ከዙፋኑ ስር ካሉት ዘውዶች ውስጥ አንዱ የአልረህማን ዙፋን በድጋሜ ተንቀጠቀጠ። በዚህ ጊዜ ከንጹህ ደስታ የተነሳ የሰዓድ ኢብኑ ሙዓዝ ሕይወት አጭር ቢሆንም በቁርጠኝነት እና በመስዋዕትነት የተሞላ ነበር። በሙስሊምነት የኖረው ለ5 ዓመታት ብቻ ነው። ነገር ግን ተጽዕኖ ከፍተኛ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም የእሱ ሞት የአላህን ዙፋን እንዳናወጠ ነግረውናል። ይህ ደግሞ ሰዓድ በአላህ ፊት ምን ያህል ትርጉም እንዳለው የሚያሳይ ነው። በዚህ ዓለም ውስጥ ለአጭር ጊዜ የኖረን ሰው አስቡት። ነገር ግን ቁርጠኝነት